እኔ እርግጠኛ ሆኜ የምነግራችሁ እናንተ በደንብ ነው የምትችሉት። ቤስት ፍሬንድ ደግሞ ትችላላችሁ እናንተ ሴቶች ማለት ነው። ወንዶች እኛ ግን ልንሆን አንችልም። ይሄ ግልጽ ነው እና ልንሆን መቼም ቢሆን አንችልምና እባካችሁን ቤስት ፍሬንድ ያላትን ፍቅረኛ ሆነ ሚስት ከሷ ጋር ቁጭ ብለ ራሱ ለቤስት ፍሬንዷ እንዳታወራ ጥላት ሂድ። እኔ ብሌኔ የማይሽ እንዳይኔ እንደው ምን አይነቱ ወንድ አሰዳቢ ነገር! ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ። ዘመናዊ ወንድ። ሚስት ተኝታ አንተ ኪችን ለኪችን መርመጥመጥህ ነው ዘመናዊነት። ደክሟት ረፍት ላይ ደስ ያለኝ ይሰራላታለሁ። ምክንያቱም ዘመናዊ ወንድ ነኝ። ወይኔ ማዬ፣ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል? ወር ያለብሽ ማሬ፣ በቀይ ላርግልሽ ባልጫ ይሁን ውዴ። መረቂ ኑራ ተንከባከባት። እሺ። ኧረ ተቃጠልኩ። እስከዛስ ጁስ ነገር ምን ልስራልሽ? ጁስ ሳይሆን አናናስ አምጣልኝ። እሺ እኔ ውድድ። እሺ። ወይኔ ጨጓራዬ። እንጀራም ትጋግራለህ ጭራሽ። ዘመናዊ ወንድ በቃ እንደዚህ ነው። ትክክል እንዴ? አንቺ ግን ምን አገባሽ? ይንከባከባት ሚስቱን። ምን አገባሽ? ዘመናዊ ወንድ ቢኒዬ ናፍቀኛል። በእናትህ ቶሎ ና። ምን ናና ናፍቀኛል? ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰሚ ምን ሆነሃል ቤኪ? የሆንኩትን ነው አየው። የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት? ሊያ አረ ወዲያ ጭራሽ መጣክ ፈንክቶ እንደዚህ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። አጭር ጥያቄ፣ ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አይደለም? የዘመናዊ ባልጠጉስ እስከምን ድረስ ነው? አያስፈልግም። ፈጽሙ አያስፈልግም። እኔ ለማንም ሰው የማልመክረው ነገር ቢኖር ከትዳር በኋላም አይደለም ከትዳር በፊት ራሱ ቤስት ፍሬንድ ነገር የሚባል ነገር የለም። አይሰራም፣ አይሆንም፣ የሚሆን ነገር አይደለም። በተለይ ምናልባት ሴት ልጅ ከወንድ ልጅ ጋር ቤስት ፍሬንድ ልትሆን ትችላለች። ወንድ ልጅ ግን ከሴት ልጅ ጋር ቤስት ፍሬንድ ሊሆን አይችልም። ይሄው እኔ በ5 ሰዓት አይደለም በ10 ሰዓት የምዬ ነግራችኋለሁ። ሊሆኑ አይችሉም። እንዴ ጭራሽ አንተ ወንድ ልጅ ነው ጭራሽ ከሴት ልጅ ጋር ቤስት ፍሬንድ የሚሆነው? ይኸውልሽ ትዳርሽን ፍቅርሽን የምትፈልጊ ከሆነ አንተም ደግሞ ትዳርህ ፍቅር የምትፈልግ ከሆነ ሴቷ ወይ ደግሞ ሚስት ወይ ደግሞ ፍቅረኛ ቤስት ፍሬንድ የሚባል ነገር ስሙን እንኳን ከጠራች ጥላት ሂድ። ተዋት እንዴ ተዋት። የምሬን ነው የምልህ። ቤስት ፍሬንድ ያለበት ፍቅርም ቤስት ፍሬንድ ያለበት ትዳርም አይዘልቅም። እንዴ ምን ሆናችሁ? የሚሆን ነገር አይደለም። የወንድ ቤስት ፍሬንድ አይሆንም፣ የሚሆን ነገር አይደለም። እና እባክህን ወንድሜ ትዳርህ ካሁኑ ፈተሽ አድርገና ካላት ጥላት ሂድ። ከእሷ ጋርም አታወራ። ምክንያቱም የኔ ስንት ነገር ሊያደርጉ ይችላሉ። ጥላት እንዲህ ላሽ ብለህ ሂድ ማለት ነው። አንቺም ደግሞ ካለችው ጠርጥር። የኔ እናት ትልትሉ ትችላለች። እናንተ እኔ እርግጠኛ ሆኜ የምነግራችሁ እናንተ በደንብ ነው የምትችሉት። ቤስት ፍሬንድ ደግሞ ትችላላችሁ እናንተ ሴቶች ማለት ነው። ወንዶች እኛ ግን ልንሆን አንችልም። ይሄ ግልጽ ነው እና ልንሆን መቼም ቢሆን አንችልምና እባካችሁን ቤስት ፍሬንድ ያላትን ፍቅረኛ ሆነ ሚስት ከሷ ጋር ቁጭ ብለ ራሱ ለቤስት ፍሬንዷ እንዳታወራ ጥላት ሂድ።